ሰራዊት ጌታ ያስቀረልን ዘር ኢየሱስ ብቻ ነው የአማኞች አገር ለዘሮች አይል ለዘርህም ይላል እርሱም ክርስቶስ ነው ዘመዳችን ሆኗል አብርሃም በረከታችን የዘላለም እንደ አብርሃም ሳቁኖልናል ለዘላለም እንደ አብርሃም ቤታችን ገባ መድኃኒዓለም እንደ አብርሃም ዘራችን በዛ ለዘላለም ሰራዊት ጌታ ያስቀረልን ዘር ኢየሱስ ብቻ ነው የአማኞች አገር
የዘሮች አይን ለዘርም ይላል እርሱም ክርስቶስ ነው ዘመዳችን ሆኗል ዘላለም 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 እንደ አብርሃም በረከታችን የዘላለም እንደ አብርሃም ሳቁኖልናል ለዘላለም እንደ አብርሃም ቤታችን ገባ መድኃኒዓለም እንደ አብርሃም ዘራችን በዛ ለዘላለም እናመሰግንሃለን አንተ ስትከብር ጌታ ስትወደስ ከፍ ከፍ ትል ኢየሱስ ስትሞገስ እደሰታለሁ ጥማቴ ነው ክብርህን ሳይ ጌታ እኔ እጠግባለሁ ሰጥቼ ድል ነሳኝ በጩኸቴ መዳን ሆነ አበሳዬ ተቀደለ ተከትዬ ከፊት ቀደም አንተን ብዬ ከምን ጎደል ሲፈልግ ጸኑ እግሮቼ ኃይሌ ሆነኝ ተሟጋቼ በመጨነቅ እስራትን በመማፀን
በመስጋት ክፉን ማምለጥ እርዳኝ ብዬ ሁሉን መግለጥ ተሰምቶ የውስጥ ውበት አቤት ብዬ አለኝ ማለት ካንተ ዘግኖ ሞልቶ ማለት ሆኖልኛል ስኬቴ ባንተ መታመኔ ከፍታዬ እግር ስር መሆኔ ሕይወቴ አንተ መጠጋቴ ድምቀቴ ምሕረቴ ለኔ ስኬቴ ባንተ መታመኔ ከፍታዬ እግር ስር መሆኔ ሕይወቴ አንተ መጠጋቴ ድምቀቴ ምሕረቴ መኖር እንዳለበት አጭር ምክር ይሰጣል። እንዲህ ይላል፣ በወንድማማች መዋደድ እንግዶችን መቀበልን አትርሱ። በዚህ አንዳንዶች ሳቁ መላእክትን እንግድነት ተቀብለዋልና ይላል እና
ተዋደዱ ይላል። ፍቅርን ያስተምራችኋል። እርስ በርሳችሁ ተዋደዱ። ደግሞ እንደ ቤተሰብ እንግዶችን ተቀበሉ። ይህም በረከት ነው። በሕይወታችን ውስጥ አንዱ ተግባር ስለሆነ እንግዶችን ተቀበሉ ይላል። ሌላው ምን ብሎ ይመክራችኋል? በንጽሕና ኑሩ ይላል። ወደ ቁጥር 3 ላይ ሄደን ስንመለከት ከእነሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ። ይህም ጉብኝት አድርጉ ነው። የተጨነቁትን ራሳቸው ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክብሩን፣ መኝታም ንጹሕ፣ በትዳራችሁ በንጽሕና ኑሩ ይላቸዋል። ይሄ ሁሉ እያደረጉ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ሁላ ያላችሁ ይበቃችኋል። እና ምን ማለት ነው? እግዚአብሔር አምላክ በሰጣችሁ ነገር እግዚአብሔርን አመስግኑ። ቀደም አታንጎራጉሩ ስል ነበር። አታጉረምርሙ፣ ይህን የለኝም ያልሞላልኝ ብላችሁ አታጉረምርሙ። ምን በሉ? አመስግኑ። እስቲ አሜን በሉ። ኢየሱስ ያድናል። ባለን ነገር እግዚአብሔር ምን በሉ? አመስግኑ ይላል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። እርሱ ራሱ ይላል ልብን የሚያሞቅ ነገር እርሱ ራሱ አልለቅህም ከቶም አልተውም ብለዋልና በደንብ አሜን ይባላል። ለእነዚህ ሙሽሮች እንተነብያለን። የእግዚአብሔር ቃል ለእያንዳንዳችን እግዚአብሔር ቃል ምክር ይላል። እርሱ ራሱ አልጥልህም። እስቲ አሜን በላ። እግዚአብሔር አይጥላችሁም። እግዚአብሔር አይተዋችሁም። ዛሬ እንደምትመለከቱት በቅዱስ ጋብቻ አንድ ለመሆን ወንድም ተመስገን ገረመው እና ወይዘሪት ልሻን ወርቅ ሳሙኤል በፊታቸው ቀርቧል። የእነሱም መጋባት የሚከለክል ምክንያት ቤተ ክርስቲያን ስላላገኘች የጋብቻቸውን ቃል ኪዳን ስነ ስርዓት እንፈጽማለን። አሁን ሁለቱን በአንድነት የሚጠይቃቸው ጥያቄ ይኖራል። እሺ፣ ሁለቱንም በአንድነት ጥያቄ ጠይቃቸዋለሁ። ጋብቻ በእግዚአብሔር የተመሰረተ በኢየሱስ ክርስቶስ የተቀደሰ መሆኑን እያንዳንዳችሁ ታምናላችሁን? አዎን፣ እናምናለን። አጨብጭቡላቸው። እግዚአብሔርን በማክበርና በመፍራት ወደዚህ የጋብቻ ቃል ኪዳን መግባት እንዳለባችሁ እያንዳንዳችሁ ትገነዘባላችሁን? አዎን፣ እንገነዘባለን። ሞራል እንሰጣችኋለን። ሙሽራውን ለብቻው ጥያቄ ጠይቃለን። አንተ ተመስገን ገረመው በእግዚአብሔርና በእነዚህ ምስክሮች ፊት በጎኔ ያለችውን ልሻን ወርቅ ሳሙኤልን ሚስት አድርገህ ስትወስዳት በጤንነቷም ሆነ በሕመሟ ወቅት በደስታና በሐዘን ጊዜ እያፈቀርካትና እያጽናናት እንደ ክርስቲያን ባል በሕይወትህ ዘመን ሁሉ በታማኝነት በእሷ ብቻ ጸንተህ ትኖራለህን? አዎን፣ እንኖራለን። እግዚአብሔር ይርዳ። ሙሽራን ጠይቃታለሁ። አንቺስ ልሻን ወርቅ ሳሙኤል በእግዚአብሔርና በእነዚህ ምስክሮች ፊት በጎንሽ ያለውን ወንድም ተመስገን ገረመውን ባልሽ አድርገሽ ስታገቢ በጤንነቱም ሆነ በሕመሙ ወቅት እያፈቀርሽና እያጽናነሽው እንደ ክርስቲያን ሚስት በሕይወትሽ ዘመን ሁሉ በታማኝነት በእርሱ ብቻ ጸንተሽ ትኖራለሽ?
እግዚአብሔር ጸጋውን ያብዛልሽ እጠይቃለሁ። አሁን ከእሱ ከኔ ጋር እኔ የምለው ይላል። እኔ ተመስገን ገረመው እንደገና ይልናል። እኔ ተመስገን ገረመው በእግዚአብሔርና በእነዚህ ምስክሮች ፊት አንቺን ሊሻንወርቅ ሳሙኤልን የቃል ኪዳን ሚስቴ አድርጌ አሁን አገባሻለሁ። ስለዚህ የቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አደርግልሻለሁ። እኔ ሊሻንወርቅ ሳሙኤል በእግዚአብሔርና በእነዚህ ምስክሮች ፊት አንተን ሳሙኤል ገረመውን እኔ ብሳሳት እሷ አትሳሳትም። አንተን ተመስገን ገረመውን የቃል ኪዳን ባሌ አድርጌ አሁን አገባሃለሁ። ስለዚህ የቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አደርግልሃለሁ። በገባችሁት ቃል ኪዳን መሰረት ባልና ሚስት ሆናችሁ እንድትኖሩ በአብ በወልድ በመንፈስ ቅዱስ ስም አሁን ጋብቻችሁን አጸናለሁ። ሰዎች ይበረከታሉ፣ እኛ ጸሎት እናደርግላቸዋለን። የተረከቡበትን ቅዱሳን ወጣቶቹ እዚያ አምጡላቸው። በጌታችን በኢየሱስ ክርስቶስ ስም ባረክናቸው። የተባረኩ ይሁኑ፣ በእሑድ ፍሬ ይባረኩ። ክብር ለእግዚአብሔር ይሁን። ባልና ሚስት ሆናችሁ በሰላም በደስታ እግዚአብሔርን በመፍራት ትእዛዙን በመጠበቅ ኑሩ። በራ ሐዘን ሄደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ ያዘኔን ማቃውላልኩት የድል ቀን ሆኗል ዛሬ። እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት የቀኑ ክፋቱ እንደ ጉድ ሲዘገብ ይኸው አደረሰን አበቃን ለዚህ ቀን። ሰርጌ ነው ዛሬ 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 ሰርጌ ነው ዛሬ
ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ሰበር ገብቶ ሁሉም ይዞ ቦታ ከልክ የታሰበው ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል I'm
ከዚህ በላይ ገና ገና ከዚህ በላይ እያሰበሰብ እስካመና የተነሳ ታይካለ ወገኔ ምስጋናለ የትካለ የጎንደር መጎንደር ክብርን ስታይ በቀለየ ሞናዋ ወረየ ከጠላቴ ጥንሰ የሱ ውለታ የሱ ውለታ እልልታ 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 የሱ ውለታ የሱ ውለታ የሱ ውለታ ድገምና እያሰበሰብና ከአመድ ላይ የተነሳ እቺ ነው ጊዜ ተጠቅመን እንዴ ክብር ለጌታ ነው። የሉም ሲባል ይኖራሉ ጠፉ ሲባል ይበዛሉ ሲዋለዱ ብዙ መንታ ሁላቸውን አንድ ገታ የሉም ሲባል ይኖራሉ ጠፉ ሲባል ይበዛሉ ሲዋለዱ ብዙ መንታ ሁላቸውን አንድ ገታ
የምስጋና ግሬት ጨብጨባችሁ አንሷል። እንደሱ የሚሆን ለኔ የለም እሱ ነው ያወጣኝ ከዚህ ዓለም እያለችልኝ እጃችሁ ለኔ የለም እሱ ነው ያወጣኝ ከዚህ ዓለም እያለችልኝ ታወራኛለች ነፍሴ ባንተ ፍቅር Hey,
ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ በቀሌን ሲያስወግድ በጌርነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተነስቶ ማዳኑን ሲናገር እግዚአብሔር ሲረዳኝ ከሰማያት ወርዶ በቀሌን ሲያስወግድ በጌርነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር